ሰላም ጤና ይስጥልኝ ልጆች እንዴት ናችሁ? እኔ ዲያቆን በረከት እባላለሁ። የዩቲዩብ ቻናል ደግሞ ደቂቅ ቲዩብ ይባላል። የህፃናት ትምህርት የሚተላለፍበት ዩቲዩብ ቻናል ነው። ከዚህ በፊት ስለ ስነ ፍጥረት ክፍል 1 እና ክፍል 2 ተመልክተን ነበር። ዛሬ የመጨረሻውን ክፍል 3 እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ስለ ስነ ፍጥረት በዕለተ ዓርብ የተፈጠሩ ፍጥረታትን እንመለከታለን። በዕለተ ዓርብ እግዚአብሔር አምላክ ምድር በመሬት ላይ የሚንቀሳቀሱ የቤት እንስሳትን፣ የዱር እንስሳትን፣ የቤት አራዊትን፣ የዱር አራዊትን የፈጠረበት ዕለት ነው። ከሱም አልፎ ደግሞ በጣም የሚያስገርም አንድ ትልቅ ፍጥረት ተፈጥሯል። በዕለተ ዓርብ እንግዲህ የተፈጠሩ እንስሳት ፍጥረታት የቤት እንስሳት የሚባሉት እነ በግ፣ ላም፣ ፍየል እነዚህን የመሳሰሉት የቤት እንስሳት ይባላሉ። የቤት አራዊት የሚባሉ ደግሞ አሉ። እነ ውሻ፣ እነ ድመት እነዚህን የመሳሰሉ ስጋ የሚበሉ እንስሳቶች በቤት ውስጥ አብረውን የሚኖሩ እንስሳቶች ደግሞ የቤት አራዊት ይባላሉ። የዱር እንስሳት የሚባሉት ደግሞ ዱር ውስጥ ሆነው ሳር የሚበሉ እነ የሜዳ አህያ፣ እነ ሚዳቋ የመሳሰሉት የዱር እንስሳት ይባላሉ። የዱር አራዊት የሚባሉት ደግሞ ስጋ የሚበሉት እነ አንበሳ፣ እነ ጅብ፣ እነ ነብር እነዚህን የመሳሰሉ ፍጥረታት የተፈጠሩት በዕለተ ዓርብ ነው። እግዚአብሔር ምድር እነሱን እንድታወጣ ሲያዛት ከመሬት የተፈጠሩ ፍጥረታት ናቸው ማለት ነው እነዚህ። ከዛም እግዚአብሔር ሰውን በአርአያችን በአምሳላችን አድርገን እንፍጠረው አለና ከመሬት አፈር ሰውን አበጀው ይላል። አበጀው ማለት ሰራው፣ ፈጠረው ማለት ነው። ከዛም በኋላ የህይወት እስትንፋስ እፍ ሲልበት ሰው ሆነ። ያ ከአፈር የተሰራው ጭቃ ሰው ሆነ፣ መንቀሳቀስ ጀመረ። ማተባለ። ስሙን እስኪ ንገሩኝ። ማተባለ። አዳም ተባለ። አዳም እንግዲህ በዚች ምድር ላይ የመጀመሪያው ሰው ነው። እግዚአብሔር አምላክ የፈጠረው የመጀመሪያው ሰው አዳም ይባላል። ከዛም አዳም ብቻውን መሆኑን አየና እግዚአብሔር ምን አደረገለት? ከባድ እንቅልፍ እንዲወስደው አደረገ። ከባድ እንቅልፍ እንዲወስደው ካደረገ በኋላ ከጎኑ አንድ አጥንት ወስዶ ሔዋንን ፈጠራት። ከእንቅልፉ ሲነቃ አዳም ሔዋን ከጎኑ ቁጭ ብላለች። በዚህም ጊዜ አዳም ሔዋንን ሴትን በላት ብሎ ሴት ብሎ ስያሜ ሰጣት። አዳምና ሔዋን እንግዲህ በምድር ላይ በገነት ውስጥ ሆነው የራርም ነገር እያደረጉ መኖር ጀመሩ። አዳምና ሔዋን በገነት ውስጥ ምን ያደርጉ ነበር? እስኪ ለማየት እንሞክር። አዳምና ሔዋን በገነት ውስጥ ይጸልዩ ነበር፣ ጸሎት ይጸልዩ ነበረ። ከዛ ደግሞ አዳምና ሔዋን ገነት ውስጥ በጣም ብዙ የሚጣፍጡ ፍሩትስ፣ በጣም የሚጣፍጡ ደስ የሚሉ እጽዋቶች፣ አትክልቶች የነበሩበት ቦታ ነበረና በገነት ውስጥ ይመላለሱ ነበረ፣ ይጸልዩ ነበረ። አዳምና ሔዋን ግን አንድ ፍሩት እንዳትበሉ ተብለው ነበረ። አንድ እጽዋት፣ አንድ ፍሬ እንዳትበሉ ተብለው ነበረ። ምንድነው እሱ? ዕፀ በለስ የሚባል። አዳምና ሔዋን በገነት በደስታ ይኖሩ ነበር። ሌላ ምን ያደርጉ ነበር? አዳምና ሔዋን በገነት ውስጥ እንስሳት ስም አልነበራቸውም። አሁን አንበሳ ብለን የምንጠራው ስም በመጀመሪያ ስም አልነበረውም ነበር፣ ዝም ብሎ ነበር የተፈጠረው። አሁን ውሻ ብለን የምንጠራው ውሻ ስም አልነበረውም ነበረ። ምን ያደርግ ነበረ? አዳም በገነት ውስጥ ቁጭ ብሎ እንስሳት ወደሱ ይመጡና አዳም አባታችን ሰላም ላንተ ይሁን፣ እንደምን አለህ እያሉ ሰላምታ ያቀርቡለት ነበር። ዛሬ ወደ አንተ የመጣ ነው ስም እንድትሰጠን ነው እያሉ ይጠይቁት ነበር። ከዛስ አዳም ምን ያደርግላቸው ነበረ? አሁን ውሻ ሲመጣ፣ ውሻ ከመባሉ በፊት ሲመጣ ያ እንስሳ አንተ ውሻ ተብለሃል፣ ከዚህ በኋላ ስም ውሻ ነው ብሎ ይሸኘዋል። ድመት ስትመጣ አንቺ ድመት ነሽ፣ ከዚህ በኋላ ድመት ተብለሻል ብሎ ይሸኛታል። አንበሳ ሲመጣ አንበሳን አንተ አንበሳ ነህ እያለ ይሸኘዋል። እንስሳት በፊት በአዳም ዘመን ያወሩ ነበር፣ ይናገሩ ነበረ። አዳምና እንስሳት ይግባቡ የነበረው በማውራት ነበረ። እንስሳት ሲያወሩ አዳም ይሰማቸው ነበር፣ አዳም ሲያወራ እንስሳት ይሰሙት ነበር። እና እንስሳት ይታዘዙት ነበር። ወደ ገነት እየሄዱ እንስሳት ስም ይሰጣቸው ነበር። ከዛም አዳምና ሔዋን በገነት ለ7 ዓመት ያክል በደስታ ኖሩ። ከዛ በኋላ ግን ሁል ጊዜ ክፉ ስራ እንድንሰራ የሚፈልገው ሰይጣን አዳምና ሔዋንም ከገነት እንዲወጡ ስለፈለገ አትብሉ የተባሉትን ዕፀ በለስ እንዲበሉ አደረጋቸው። ያንን ዕፀ በለስ በሉ። አዳምና ሔዋን ከገነት ተባረሩ። በጣም ደስ ከሚለው ቦታ፣ ከእግዚአብሔር ጋር ከሚኖሩበት ቦታ፣ ከሚጸልዩበት፣ በቃ እጽዋቱ አትክልቱ በጣም ደስ ከሚልበት ቦታ ተባረሩና ወደ ምድር ወረዱ። ወደ ምድር መኖር ጀመሩ። ዛሬ ስለ ዓርብ ፍጥረታትና አዳምና ሔዋን በገነት ምን ያደርጉ እንደነበረ እንድናይ ነው።
ይህን ቪዲዮ ልጆች ወላጆቻችሁ ሰብስክራይብ እንዲያደርጉላችሁ ንገሯቸው። ሰብስክራይብ አስደርጉ፣ ላይክ አስደርጉ። ለሌሎች ለጓደኞቻችሁ ደግሞ እያዩት እንዲማሩ እንደናንተ ደስ እንዲላቸው የእግዚአብሔርን ቃል እንዲያውቁ ቪዲዮውን ሼር አድርጉላቸው። ስለነበረን ጊዜ አምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር አሜን።